ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ በአፍሪካ ቀንድ ሰማይ ላይ ሌላ ጥቁር ደመና ጥልቷል። ለዘመናት የናይልን ውሃ ተጋርተው ድንበርና ባህልን ተሻግረው የኖሩት ኢትዮጵያና ሱዳን ዛሬ የቃላት ጦርነታቸውን ወደ ድሮን ድብደባ ውንጀላ አሸጋግረውታል። ድሮኑ የተነሳው ከባህር ዳር ነው ስትል ሱዳን በቁጣ ጣቷን ትቀስራለች። ኢትዮጵያ ደግሞ በበኩሏ ሱዳን የሥራ ማዕከል ሆነሻል ስትል የከረረ ምላሽ ሰጥታለች። ዛሬ የሁለቱ ሀገራት አዲስን ፍጥጫ፣ ከጀርባ ያሉትን ሚስጥሮችና ቀጣናዊ ቁማሮችን በጥልቀት እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው ሰኞ ሚያዝያ 26 ነው። በመላው ዓለም የሚገኙ ዲፕሎማቶች የሱዳንን ጦር መግለጫ ሲሰሙ ደንግጠዋል። በጀነራል አብዱል ፈታህ አል-ቡርሃን የሚመራው የሱዳን ጦር ቃል አቀባይና የውጭ ጉዳይ ሚኒስትሩ በጋራ ቀርበው አንድ አስደንጋጭ ክስ ሰነዘሩ። እንዲህ አሉ። ትላንት በካርቱም ዓለም አቀፍ አየር ማረፊያ ላይ የተሰነዘረ ጥቃት ቀላል ድርጊት አይደለም። ይህ ጥቃት የተፈጸመው ከኢትዮጵያ ግዛት በተለይም ከባህር ዳር ከተማ የተነሳ የሰው አልባ አውሮፕላን ወይም ድሮን ነው ብላለች። ሱዳን በዚህ ብቻ አላበቃችም። የጦሩ ቃል አቀባይ ብርጋዴር ጄኔራል አሲም አዋድ ከመጋቢት ጀምሮ 3 ድሮኖች ከባህር ዳር ተነስተው በዋይት ናይል፣ ብሉ ናይል እና ኮርዶፋን ግዛት ላይ ቦምብ ሲያዘንቡ እንደነበር ገልጸው እንዲያውም አንደኛው ድሮን በአየር መከላከያ ተመቶ መውደቁና ፍርክስክሱ ተመርምሮ የተባበሩት አረብ ኤሚሬትስ ንብረት መሆኑ መረጋገጡን ተናገሩ። ሱዳን በከፍተኛ ቁጣ ሆና ይህ በዝምታ አይታለፍም፣ ራሴን የመከላከል ሕጋዊ መብት አለኝ ስትል ዛተች። ወዲያውኑም በኢትዮጵያ የሚገኘውን አምባሳደሯ ለምክክር ጠራች። ይህም ማለት በዲፕሎማሲ ቋንቋ ከአንቺ ጋር ምንም ግንኙነት የለኝም፣ ንግግር አቁሜያለሁ እንደማለት ነው። የኢትዮጵያ መንግስት ለሰዓታት ዝምታ መርጦ ነበር። ነገር ግን ማክሰኞ ሚያዝያ 27 የውጭ ጉዳይ ሚኒስትር ከወትሮው ጠንከር ያለ ፊት ለፊት የሚጋፈጥ መግለጫ ወጣ። ኢትዮጵያ የሱዳንን ክስ መሰረተ ቢስ ብቻ ሳይሆን የውጭ ጌቶች ድራማ ስትል ጠራችው። ኢትዮጵያ በበኩሏ እንዲህ አለች። እስካሁን ድረስ የሱዳን ጦር የሚፈጽማቸውን ድርጊቶች ለወንድማማችነት ስንል ዝም ብለን ነበር። ነገር ግን ዝምታችን አብቅቷል። ሱዳን ራሷ የኢትዮጵያ ጠላቶችና የጸረ ኢትዮጵያ ኃይሎች መፈልፈያ ማዕከል ሆናለች አለች። የኢትዮጵያ ምላሽ እጅግ ጥልቅ ነበር። የሱዳን ጦር የህወሓት ቅጥረኛ ተዋጊዎችን በስፋት እያሰማራ ነው ስትል ከሰሰች። ሱዳን ለእነዚህ ተዋጊዎች መሳሪያና ገንዘብ እየሰጠች በምዕራብ ኢትዮጵያ በኩል ወረራ እንዲፈጸሙ መንገድ እያመቻቸች ነው በማለት ቁጣዋን ገልጻለች። የሱዳን ጦር ባለስልጣናት ይህን ክስ ያቀረቡት በራሳቸው ፍላጎት ሳይሆን ቀጠናውን ማተራመስ በሚፈልጉ የውጭ ኃይሎች ትዕዛዝ ነው በማለት የሴራውን ስፋት ጠቁማለች። እዚህ ጋር ግን አንድ ትልቅ ጥያቄ መነሳት አለበት። የሁለቱ ሀገራት ግንኙነት እንዴት እዚህ ደረጃ ላይ ደረሰ? ይህንን ለመረዳት ወደ ኋላ መመለስና የአልፋሽቃን የድንበር ውዝግብ ማየት ያስፈልጋል። ለ10 ዓመታት የሁለቱ ሀገራት አርሶ አደሮች በሰላም ሲኖሩበት የነበረው ለም መሬት በ2013 በኢትዮጵያ የነበረውን የሰሜኑን ጦርነት ተከትሎ የሱዳን ጦር በኃይል መቆጣጠሩ ይታወሳል። ኢትዮጵያ ያኔ ሱዳን በችግር ጊዜ ከጀርባ ወጋችን ስትል ክስ አቅርባ ነበር። ዛሬ ሱዳን የምታቀርበው የድሮን ድብደባ ውንጀላ እና ኢትዮጵያ የምታነሳው የቅጥረኞች ጉዳይ የዚያ የቆየ ቁስል ውጤት ነው ቢባል ማጋነን አይሆንም። ለምንድን ነው ሱዳን አሁን ይህ ክስ ያመጣችው? ይህ ጉዳይ ጥልቅ ትንታኔ ያስፈልገዋል። በመጀመሪያ በጀነራል አል-ቡርሃን የሚመራው ጦር ከጀነራል ሀብቲ ጋር በሚደረገው ጦርነት ከፍተኛ ኪሳራ እየደረሰበት ነው። ካርቱምና ሌሎች ቁልፍ ቦታዎች በፈጥኖ ደራሹ ጦር እጅ ናቸው። በመሆኑም ጦሩ የህዝቡን ትኩረት ከውስጥ ውድቀት ወደ ውጭ ጠላት ለማዞር የፈጠረው ስልት ሊሆን ይችላል ተብሎ ይገመታል። በሌላ በኩል ሱዳን በተባበሩት አረብ ኤሚሬቶች ላይ ያላትን ቂም በኢትዮጵያ በኩል እየተወጣች ነው። ኤሚሬትስ ለአርኤስኤፍ መሳሪያ ታቀርባለች ብላ ስለምታምን የኢትዮጵያን እንደ መሸጋገሪያ ድልድይ አድርጋ እየሳለች ነው። ከዚህም ባለፈ በሰሜን ኢትዮጵያ ጦርነት ወቅት ወደ ሱዳን የተሰደዱ የቀድሞ የህወሓት ተዋጊዎች ጉዳይ ጥልቅ እንቆቅልሽ ሆኖ ቆይቷል። ኢትዮጵያ ሱዳን እያስጠቃችኝ ነው የምትለው እነዚህን ኃይሎች ነው። ይህ ደግሞ በሁለቱ ሀገራት መካከል ያለውን የድንበር ውጥረት ዳግም ሊቀሰቅሰው ይችላል። ይህ ፍጥጫ በአፍሪካ ቀንድ ላይ የሚያመጣው ተጽዕኖ ቀላል አይደለም። ኢትዮጵያና ሱዳን በሰላም ካልኖሩ የቀጣናው የንግድ ልውውጥ፣
የጸጥታ ትብብርና የታላቁ ህዳሴ ግድብ ድርድር ሁሉ አደጋ ላይ ሊወድቅ ይችላል። ሱዳን አሁን የውስጥ ችግሯን ወደ ውጭ ለመግፋት የምታደርገው ጥረት ሁኔታውን ይበልጥ ውስብስብ ሊያደርገው ይችላል። ኢትዮጵያ ደግሞ በበኩሏ የዝምታ ዘመን አብቅቷል ማለቷ ወደፊት ለሚመጣው ማንኛውም ጥቃት ራሷን እያዘጋጀች መሆኑ ያሳያል። አሁን ሁኔታው ከምላስ ጦርነት አልፎ ወደ ተግባራዊ እርምጃ እያመራ ይመስላል። ሱዳን ጉዳዩን ለተባበሩት መንግስታት የጸጥታው ምክር ቤት እንደምትወስድ ስትገልጽ፣ ኢትዮጵያ ደግሞ ራሴን የመከላከል መብት አለኝ ስትል አስጠንቅቃለች። ኢትዮጵያና ሱዳን በጋራ ካልቆሙ የአፍሪካ ቀንድ ሰላም አያገኝም። ሱዳን ተወረርኩ ስትል የኢትዮጵያ ሴራ ተጎነጎነብኝ እያለች የምትቀጥል ከሆነ በሁለቱ ሀገራት መካከል ያለው የዲፕሎማሲ መስመር መዳከም አይቀሬ ነው። ኢትዮጵያ አሁንም ጥሪዋ ወታደራዊ መፍትሄ የለም ወደ ንግግር ነው የሚል ቢሆንም የሱዳን አምባሳደሯ መጥራቷ ግን ግንኙነቱን አደጋ ላይ ጥሎታል። ክቡራና ክቡራት፣ እናንተስ ምን ትላላችሁ? የሱዳን ክስ በእርግጥ ከውስጥ ጦርነቱን ለመሸሽ ያደረገችው ሙከራ ነው ወይስ ኢትዮጵያ በእርግጥም በሱዳን ጉዳይ ጣልቃ እየገባች ነው? በሱዳን በኩል አሉ የተባሉ የህወሓት ቅጥረኞችስ ጉዳይ የኢትዮጵያን ደህንነት ምን ያህል ያሰጋታል? ይህ ፍጥጫ ወደ ጦርነት ያመራ ይሆን ወይስ በሰላማዊ መንገድ ይፈታል? ሀሳባችሁን በኮሜንት መስጫ ላይ አስፍሩልን። ለዛሬ ያዘጋጀነው ዘገባ ይህንን ይመስላል። ቪዲዮውን ላይክ በማድረግና ለሌሎች በማጋራት አጋርነታችሁን አሳዩን። በሌላ ዘገባ እስከምንገናኝ ቸር ሰንብቱ።